ኢትዮጵያ ውስጥ ከጋዝ ነዳጅ ማዳበሪያ ቢሾፍቱ ኤርፖርት እና ሃውሲንግ ላይ የምንሰራቸው ስራዎች ቶታሊ ጌም ቼንጀር ናቸው። በኢትዮጵያ ታስበው ማያቁም ተሞክረው ማያቁም። 30 ቢሊዮን ዶላር የሚያስብ መንግስት ኖሮን አያውቅም። እነዚህ ሶስት ፕሮጀክቶች የተከበረው ምክር ቤት መላ ኢትዮጵያ ሕዝብ ተባብረን ማሳካት ከቻል የኢትዮጵያን መጻኢ እድል እና የልጆቻችንን ተስፋ በከፍተኛ ደረጃ የሚወስኑ ናቸው። ራሱ ግብርና አንድ ሴክተር ሆኖ፣ ኢንዱስትሪ ሁለተኛው ሴክተር ሆኖ፣ ማይኒንግ ሶስተኛው ሴክተር ሆኖ፣ ቱሪዝም አራተኛው ሴክተር ሆኖ፣ ቴክኖሎጂ አምስተኛው ሴክተር ሆኖ፣ ሌሎች ሴክተሮች ሳይዘነጉ እነዚህ አምስት ግንባር ቀደም የተሰናሰሉ ሴክተሮች ግን የኢትዮጵያ ኢኮኖሚ አሁን በታየው መንገድ ስር ነቀል ለውጥ እንዲያመጣ የሚያስችል ተጨባጭ ውጤት እያስገኘ መሆኑን ያሳያል።